ያቤት ልቀቀኝ፣ ያሳመምከኝ ነው ልቀቀኝ። እንኳን ደህና መጣሽ። ነይ ግቢ ቁጭ በይ። በዚህ ልክ በጭራሽ ቤት መተሽ አገኝሻለሁ ብዬ አልጠበቅኩም ነበር። ቆይ እኔ ባልመጣ ኖሮ ልትመታት ነበረ? ሚስትን ለመምታት እጅን ታነሳለህ? አይ አልመታትም። ሲጀመር ምኑ አይመታል። ቤት ስመጣ ስላጣኋት ተናድጄ ነበር እና ደግሞ ስለምወዳት እቀናለሁ። ካላመንካት ማግባት አልነበረብህም። ደግሞስ ታማተኝታ ጥላት መሄድ ሲያንስ ትጮህባታለህ? እኔ እኮ መጀመሪያ አመጣጤ ወንድሜ ከዚህ በኋላ እሷን እንደማያስብ አንተም ደግሞ ከዚህ በኋላ ወንድሜን ማሳደድ እንድታቆም ላስጠነቅቃችሁ ነበር። ግን ደግሞ መጀመሪያ ያንን ለመስማት ጤነኛ መሆን ያስፈልጋል። እኛ በቤታችን የወደቀ ነገር ላይ ኃይላችንን አናሳይም። በጀርባ መተለም ለማጥቃት አንሞክርም። ለዛ ነው አስነስቼ ወደ ሆስፒታል የወሰድኳት። አዎ ወንድምሽ ከህይወታችን እንደወጣ ግልጽ ነው። ሰሞኑን ከአዲሷ ፍቅረኛው ጋር በተደጋጋሚ እየታዩ ነው። ፍቅረኛ? አዎ ፍቅረኛ። ምን ነው ፂ ያልነገርሻትም እንዴ? እሱን እኔም ካንተ እየሰማው ነው። ግን እቅድን በጣም ወድጄዋለሁ። ኤፍራታን ከወንድሜ ለማራቅና እሱም ደግሞ ፈጽሞ ሊያስታውሳት እንደማይችል ከኔ በላይ አንተ በደንብ አድርጋ አስረድተህልኛል እና ለዚህም ደግሞ በጣም አድርጌ አመሰግናለሁ። ከመጀመሪያው ምን ነኝ የተውኩት? አይደለም አንድ ፍቅረኛ 10 መያዝ ይችላል። እኔን አይመለከተኝም። እሱንማ ያየነው እኮ ነው። ለማንኛውም አቶ ያፌት ከዚህ በኋላ ሚስት ላይ ለመጮህም ሆነ ሚስትን ለመቅጣት ስታስብ ለምን እንዳገባት በደንብ አድርጋ አስታውስ። እሺ በቃ ደህና አደሩ። ቆይ ፂ ስለመሸ እንዳፈሪ ነው ላድርስሽ። አንድ ነገር ልንገርህ፣ ውጭ አግኝቼው ከሚያስፈራኝ ነገር በላይ አንተ በጣም ታስፈራኛለህ። መርዝ እንዳይጎዳኝ በጣም ፈራለሁ። ቆይ በዚህ ልክ ሰው ይፈራኛል እንዴ? እኔ እሷን ከመጠበቅ ውጭ እሷ ላይ ምን አድርጌያለሁ? እሷ ላይ እስከሚደርስባት ድረስ መጠበቅ ያለባት አይመስለኝም። ቆይ ማስታወስ ጀመረች እንዴ? አንተን ለመፍራት ያለፈው ማስታወስ አይጠበቅባትም። አሁን የምታየው ነገር በቂው ነው። ለምንድን ነው በዚህ ልክ ልታበሳጭኝ የምትሞክሪው? እሺ በቃ ይህንን ርዕስ እንርሳው። ሆስፒታል ምን አለሽ? ጭንቀትና ምግብ አለመስማማት። ለምን ትጨነቂያለሽ? ቆይ ነው ያጎደልኩብሽ ነገር አለ? አንቺን ላለመጉዳት እየጣርኩ እንደሆነ አይታይሽም? እንዳንቺ ቀድማ ቢሆን ይህ አይገባሽም ነበር። እኔ ደግሞ ምንድን ነው የማቅደው? አይ እሱም ባናወራው ይሻላል። ለማንኛውም አንቺ ረፍት አድርጊ። ስለምን እቅድ ነው የሚያወራው? ሄሎ ኢንስፔክተር፣ እየተከታተሉኝ ስለሆነ ምንም ደውልበት ሰዓት አላገኘውም ነበር። እሺ ሰዎች ልኬልሃለሁ፣ አሁን ያስመልጠዋል። የአፌስ ሰዎች ግን አሁንም በርህ ላይ ያሉ፣ ተጠንቀቅ። እሱ መቼም በቀላሉ አይቶኝም። እርግጠኛ ነኝ ሉሊትን እንድታጣራ ልኳት ነው የሚሆነው። ዛሬ ከታሪኩ ጋር ተገናኝታ ነበር። አውርቶ እንደተለያዩ ወደ ቤት ነው ሄደችው። ስለዚህ ዛሬ ለማወጣጣት መሞከሩ አይቀርም። የሆነ ነገር ለማድረግ መሞከሩ አይቀርም። አንተ ስሜታዊ ሆነ የማይሆን ስራ እንዳትሰራ። ለመሆኑ ሴትዮዋ ለምን ነበር እንደዛ አጣርፈው የጠራች? አይ ከሷ እየጠፋ ወዴት እንደሚሄድ ነው የጠየቀች። እንደዛ ከሆነ ከአሁን በኋላ ወደ ቤት መሄድ የለብህም። ስማ ናታን፣ እኛ ምንም ያህል ጥንቃቄ ብናደርግ ከሁለቱም ለማስጣል ልንቸገር እንችላለን። እሺ ልክ ነህ። ከዚህ በኋላ ቤተሰቦችን አደጋ ሊመጣል የለብኝም። አሁን ቴክስት እያደረጉልኝ ነው። ከኋላ ያሉትን ሌላ አቅጣጫ እንዲቀዩ አድርጌያቸዋለሁ። ከፊት ለፊትም እየጠበቁ ያሉ አሉ። አቅጣጫ ቀይርና በስተቀኝ በኩል መኪና ተዘጋጅቶልሃል። እሱ እስግባ ቤት አቅራቢያ ስትደርስ ያወርደዋል። ኢንስፔክተር በጣም አመሰግናለሁ። ለእኔና ለጨረቃዬ ፍቅር አንድ እንድንሆን ስትል ብዙ ዋጋ ከፍለሃል። ለእውነታውና ለፍትህ ስል ነው። የመጨረሻው ድላችን ሁሉም ለፍርድ ቀርቦ ግቢያችሁ ውስጥ ሰርጋችሁ መደገስ ነው። ከፈጣሪ ጋር ሁሉም አልፎ አንድ ላይ እንሆናለን። የተውኳት መስሏት ብታዝንብኝም ለእሷ ስል ግን የትኛውን ጥግ ድረስ እንደሚሄድ ስታቅ መቼም በእሷ ተስፋ መቁረጥ እንደማልችል ይገባታል።
አንተ በእሷ ተስፋ እንዳቆርጥ እንጂ እሷ በአንተ መቼም ተስፋ አቆርጣ። በቃ ደህና ደር። አሁን እየጠበቁ ስለሆነ ሂድላቸው። እሺ አለቃ፣ ደህና ደር። እንደዚህ እየተንጎራደሽ እንደምትጠብቂኝ ባቅ ኖሮ እኮ ቀደም ብዬ ለመምጣት ሞክር ነበር። አንተ እንዴት ነው የሚያደርገው እንዴ? እኔ እኮ ልጅ ነኝ። የምፈራ መሰለህ እንዴ? አንቺ ላለቃሽ ውሻም ጭምር ነሽ። ምንድን ነው ናታንን ይዘሽልኝ ነው ያሉሽ እንዴ? እንዴ ቆይ እንዴት እንደዛ አሰብክ? የምትፈራው ሰው አለ እንዴ? እኔ ከፈጣሪ ውጭ ማንንም አልፈራም። ለዛ ተራ አለቃሽ ደግሞ ንገሪው፣ እኔ ከስራ ሰዓት ውጭ ማንንም አላወራም። እኔ ግን የግድ ታወራኛለህ። ይኸውልህ ካልሆነ ግን ጽዮንን ቀስቅሼ አባቷ እንደሞተ ነው የምናገርልህ። ሞክሪው። አለቃሽ አልነገረሽም እንዴ?